ብስሚላህ ራህማን ራሂም። የተወለድኩት በደርግ አብዮት ሊፈነዳ አካባቢ በዛው አካባቢ ነው። የተወለድኩበት ከተማ ጎንደር ነው። በልዩ ስሙ ቅዳሜ ገበያ አካባቢ ያለው የሼክ ለጋስ መንደር ነው። ዋነኛ የፍቅህ ሼኼ ሼክ አደም ጌታሁን ነው የሚባሉት። እሳቸው አባ ሐጂ አደም ነው የምንላቸው በቅጽል ስማቸው። እስከሳቸው ነው የፍቅህ የሐነፊ ፍቅህ መዝሀብ የቀራሁት። ከዛ በኋላ ነህውን ሼክ መሐመድ ከማል የሚባሉ የጎንደር እዛ ትልቅ አሊም ናቸው። እሳቸውም ጋር ነው ነህው እንግዲህ አጅሩማ ሙልሃና ሌሎች ነህዎችን የነህው እስከ አልፊያ ድረስ ከሳቸው ነው የቀራሁት። ሼክ መሐመድ ሐሰን ጋር ሐዲስ በ1960ዎቹ 70ዎቹ የተጻፉ ልቦለዶችን እናነብ ነበር። ከ1950ዎቹም የተጻፉትንም ጭምር እና ትልልቅ የሀገራችን የስነ ጽሁፍ ሰዎች የጻፏቸውን መጽሐፍት በዛ ዘመን ነው ያነበብነው። እንግዲህ በ12ኛ ክፍል ከ10ኛ እስከ 12ኛ ክፍል ወደ ጽሁፉ ዓለም የገባሁትም ወደ መጽሐፉ ዓለም 1980ዎቹ አካባቢ ነው። በተለይ ቢላል መጽሔት የመጨረሻው ህትመት አካባቢ አንድ ሁለት አርቲክሎችን ሰጠሁ። በልጅነት ስሜት የተጻፉ አርቲክሎች ናቸው። አንደኛው ስለ ነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ ሐሰን ኢብኑ አሊ እሳቸውን የሚመለከት ናት። እሷን አርቲክል እና ሌላ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ አለች ኢትከላት የምትል በሷ ዙሪያ ሁለት አርቲክሎችን ጽፌ ሁለቱም አርቲክሎች ተቀባይነት አገኙ ቢላል የመጨረሻው ህትመት አካባቢና ያን ጊዜ በጣም ደስ አለኝ። በጽሁፌ በመጽሔት ላይ ታትሞ ማየት በጣም ትልቅ ነገር ነበር። ኩኑዝ የምትል መጽሐፍ ናት። በብዕር ስም ነበር የጻፍኳት። ሐሰን ታጁ አትልም፣ ናዲያ ነው የምትለው። ናዲያ የባለቤቴ ስም ነው። በሷ ስም ነበረ ያወጣሁት እና እሱ ቆንጆ ሆነ። መጽሐፉ በጣም ተወደደ። የጽሁፍ ስራዬ ከዛ የጀመረው የሚገርመው 1990ዎቹ ላይ ቁርአንን ለመተርጎም ደፍሬ ነበር። ትርጉም ብቻ አይደለም ትንተናም ለመስጠት ከታች ሸርህ ለመጻፍ ሞክሬ ነበር እና ከዛ በኋላ በተከታታይ እንግዲህ ትርጉሞችን የራሴን ስራዎች ማውጣት ጀመርኩኝ። በአሁኑ ሰዓት በጣም ብዙ ናቸው የተጻፉና ለህትመት የበቁ፣ ለህትመት ያልበቁም በጣም ብዙ መጽሐፎች አሉ። ለህትመት